ቻሊ ደግሞ በዚህ ጊዜ ትምህርት የሚባለው ኮንሴፕት በጣም ኢትዮጵያ ውስጥ ጥያቄ ውስጥ የገባ ነገር ነው። ትምህርት ምን ያደርጋል? የትምህርት ዓላማ ምንድን ነው? አሁን በጣም ለመስፋፋው ኢንዱስትሪ የማንፓወር ዲቨሎፕ ማለት ዓላማ እውቀት ኖሮክ ካራክተሩ ከሌለ ያ እውቀት ለአንተ መጥፊያ ሊሆን ይችላል፣ ወይ ሰው ተስቀምጦ ሰው ተጣጣፍ ሊሆን ይችላል። ስለዚህ እውቀትህ በካራክተር መሟሸት አለበት ማለት ነው። የትምህርት ስርዓት ምንድን ነው? ዓላማው ዳይቨርት ተደርጓል። መውደቁ ከትምህርቱ ነው ወይስ ከተማሪው? ሰላም ውድ የካምፓስ ቫይብ ቤተሰቦች እንዴት ቆያችሁ? እንግዲህ ባለፈው በለቀቅነው ቪዲዮ ላይ ኮመንት ላይ ላሳያችሁት ድጋፍ በጣም እናመሰግናለን። እንግዲህ ቪዲዮን እንደወደዳችሁት እርግጠኛ ነን። ዛሬ ደግሞ በጣም አጓጊ በሆነ ርዕስ መተናል። እሱም ምንድነው? ተማሪ ያስባለው ስለ ትምህርት እንዳስሳለን ማለት ነው። ባልደረባይ ትያ አብራኛለች። ትያ እንዴት ነሽ? ይመስገን። እንዴት ናችሁ? ሰው ይመስገን። ባለፈው አይታችሁ ስለወደዳችሁት ስለተጣስመን ኮሜንት በጣም እናመሰግናለን። ዛሬ ደግሞ አጠቃላይ ስለ ትምህርት በደንብ የምንወያይበት ነው። ዛሬ እንግዳችን ራሱን ያስታውቅልን ወይስ እንዳስታውቀው ይችላል? ራሱን ያስታውቅልን። እሺ፣ ያው ስሜ ያብቃል እባላለሁ። ያብቃል ሰለሞን ሙሉ ስሜ። በአሁኑ ሰዓት እስቲ 5ኛ ዓመት የህግ ተማሪ ነኝ። እንዲሁም በተማሪዎች ህብረት የስድስቱን ካምፓስ የዲስፕሊነር የበላይ ተጠሪ ያገለግልኩ እገኛለሁ። ከሙሉ በጥቂቱ ስለ ራሴ እንዲሆን እድሉን በጊዜ ሂደት ያየን እንጨምራለን። ወደፊትም በደንብ ይታወቃል። በደንብ ውስጥ ስንገባ ደግሞ በደንብ ያውቃል ማለት ነው። ፍርድ ቤት ካገኛችሁት ወደፊት እናከብላለን። የህግ ተማሪዎች ስለሆነ እንግዲህ ተመልካቾቻችን ወንድማችን ያብቃል እንግዲህ የ5ኛ ዓመት የህግ ተማሪ ነው። እንደውም ደግሞ በተማሪዎች ህብረት ውስጥ በጣም የአምስቱም ካምፓስ የዲሲፕሊን ተጠሪ ነው ማለት ነው። እንግዲህ እንዳልኳቸው ነው ዛሬ ስለ ትምህርት እንዳስሳለን። ቀጥታ ወደ ጉዳያችን እንግባ። ያው ስለ ትምህርት ስታስብ ምን ይሰማል? ትምህርት ምንድን ነው? ስፔሻሊ በዚህ ጊዜ ትምህርት የሚባለው ኮንሴፕት በጣም ኢትዮጵያ ውስጥ ጥያቄ ውስጥ የገባ ነገር ነው። ትምህርት ምን ያደርጋል? ትምህርት አያስፈልግም የሚባል የተፈጠረ ያለበት ሁኔታ ላይ ያለው ነው። ትምህርት ምንድን ነው? እንዴት ትገልጸዋለህ? ትምህርት አሪፍ ነው። ትምህርት ናዴ በጣም ቫልዩ ነው ዲሚሻል የመጣበት ጊዜ ነው። ግን አሁን ትምህርት ምንድን ነው የሚለውን ነገር ስለጠየቅሽኝ ትምህርት ይሄ ነው ብሎ ክሊከት የሆነ ዲፊኒሽን መስጠት አይቻልም። ያው ብዙ ስኮላሮች የራሳቸው አንደርስታንዲንግ ያላቸው የራሳቸው ዲፊኒሽን ያላቸው፣ ግን ምንድነው ስለ ትምህርት በደንብ ለመረዳት ታሪካዊ አመጣጡን ትምህርት ሲባል የሚናው ፎርማል ኤዱኬሽን አይደል? በዩኒቨርሲቲ ደረጃ ካሪኩለም ተዘጋጅቶ ስለሚሰጠው ነው። ሰው ልጅ ከቤትም ስለማር ብዬ ነው። እና ስለ ፎርማል ኤዱኬሽን ነው ከሆነ ፎርማል ኤዱኬሽን ታሪካዊ አመጣጡ ምናምን በጣም የቆየ ነው እና ኖርማል አሁን ሴኩላር ኮሚኒቲ ራሱ በየቸርች ለምሳሌ ካቶሊክ ቸርች ራሱ አስተማሪ ኦርቶዶክስ ሙስሊሙ ራሱ ነው በዛም ይሰጥ ነበር። ከዛ ደግሞ ከኢንዱስትሪ አብዮት ጋር የመጀመሪያው የሁለተኛው ዓመት እስከ 5 ድረስ የኢንዱስትሪ አብዮቶች አሉና በእነዛ በኢንዱስትሪ አብዮቶች ጊዜ ነው ትምህርት በጣም እንዳሁኑ በዩኒቨርሲቲ ደረጃ ምናምን ተስፋፍተው ምናምን ብዙ ተመሰው በጋፍ ገብተው ምናምን የተለያዩ የሙያ ዘርፎች ሰልጥነው ወጥተዋል። እና ከዚያው ከ19ኛው መቶኛ ክፍለ ዘመን ወደ ተቆጣጠሩ ልጅ ከዛ ወደዚህ ካየሽ የትምህርት ዓላማ ምንድን ነው? አሁን በጣም ለመስፋፋው ኢንዱስትሪ የማንፓወር ዲቨሎፕ ማለት ዓላማ ነው የተነሳ ነውና ይሄ እንትን ነው ያው ከሂስቶሪካል ኢንፎርሜሽን ነው አመጣጡ እና አጥቆል ምንድን ነው ትምህርት ዓላማው ማወቅ ነው። ምን ማወቅ ነው? ይለያል። የምታውቂው ነገር ግን ማወቅ ነው። ደግሞ አጠቃላይ የትምህርት ግቡን ካይሽ ቢሄቪራል ቼንጅ ማምጣት ነው። ፖዚቲቭ ኦር ኔጌቲቭ ነው ይችላል። ትምህርት ሰውን ቀይሯል እና ቢሄቪራል ቼንጅ ነው የሚያዘው ያ ትምህርት አይምሮን ማስባት ማሰብ ክሬት ማድረግ እንደዚህ አይነት መማር እንግዲህ እንደ ቢሄቪራል ቼንጅ ነው። አንተ እንዳልከው ኦሬዲ መማር ዝም ብለን ፊደል ግሬድ መስራት ሳይሆን
ቢሄቨራል ቼንጅ ማምጣት ነው። አይምሮ ማይንዳችን ምን ያክል ቼንጅ ምን ያክል ሜንታሊቲያችን አደገ የሚለው ነው ዋናው ይዘቱ ማለት ነው። አብዛኛው ሰው ፒኤችዲ ዶክተሬት ምናምን እያለ ማሳደግ ይመስለዋል፣ ግን በዛ ፕሮሰስ ውስጥ ቢሄቨራል ቼንጅ እያደረገ ነው የምትመጣው ማለት ነው። ትምህርት እንደዚህ በጣም ደግሞ ትምህርትና ታይትል ይለያያሉ። ዶክተሮች፣ ፕሮፌሰር፣ አሶሺየት ፕሮፌሰር ሻባቴበር ታይትል ነው። ግን ትምህርት አንድ ሰው ተምሯል የሚባለው ጀስት ሰርቲፊኬት ሆልደር ስለሆነ አይደለም። ቢሄቨራል ቼንጅ ነው። በቃ ቢሄቨራል ቼንጅ ካለው ነው። ለምሳሌ እውቀት የሆነ ሰው ኖሩት ኢቲክሱ ከሌለው እዚህ ጋር ትንከርክ ዶክተር ለመባሴ ሁለቱም ታውቃለች። አንድ ብላ ተባባለች። አንድ ሰው ተምሮ ኢቲክሱ ካራክተር ከሌለው ሴፍን ያለ ሰገባው በዛ ነው በምሳሌያዊ ዘይቤ የገለጸውና አንድ ሴፍ ሰገባ ከሌለው ማዳሪያ ማለት ነው ከሌለው ምንም ስለዚህ ነው ያገኘውን ይቆልቀና ይወርድ ማለት ነው። ስለዚህ የሆነ ሰው እውቀት ኖሮክ ካራክተሩ ከሌለ ያ እውቀት ለአንተ መጥፎ ሊሆን ይችላል፣ ወይስ ሰው የምታስቀምጥ ሰው የምታጣብህ ሊሆን ይችላል። ስለዚህ እውቀትህ በካራክተር መሟላት አለበት ማለት ነው። ኢትዮጵያ ውስጥ ይሄንን ጎሉ ነው ትምህርት ማወቅ ነው ትምህርት ክሬዝ ማድረግ ነው ነው ማለት ወደኛስ ሀገር ትምህርት ስንመጣ የምር ያንን ዓላማውን እያሳካ ነው ብለን ማለት እንችላለን። ስልክ ክሬዝ ማድረግ ነው መፍጠር ነው ማለት ይሄ ወደኛ ስንመጣ የምር አሁን ያለ ነው ተማሪዎች እውነት እያልን እንዳለን ወይ ተማሪ የሚል ጥያቄ አስነሳልና ለዚህ ጥያቄ ምን አይነት ምላሽ ይኖራል? ስልክ እኔ በኢትዮጵያ ትምህርት ስርዓት ላይ ያለኝ አመለካከት ምንድን ነው? የትምህርት ስርዓት በጣም ምንድን ነው ዓላማው ዳይቨርት ተደርጓል። ቅድም ብለናል ስንነሳ የትምህርት ዓላማውን ገባ ቢሄቨራል ቼንጅ ማምጣት ነው ብለናል። ግን እንደምስለን ከሆነ አሁን የትምህርት ስርዓት ትልቁ ችግር ነው ብዬ የማስበው ኤቭሪቲንግ እንትናችን ከኢትዮጵያን ከዌስተርኖች ነው ኮፒ ተደርጎ ነው። እዚህ ጋር ምንድነው የሆነ ነገር ኮፒ አድርገህ ስታመጣ ያ ነገር ለአንተ ፊት ያደርጋል አያደርግም ብለው ገባ እና ብዙ ጊዜ እንትኖች አሉ። አሁን እነዚህ የኤዱኬሽናል ሳይኮሎጂስቶች ብዙ ሲያወሩ የሆነ ሰው ስማር ውጤታማ ሊሆን ይችላል። ለምሳሌ አንዳንዱ ሰው ሶሾ ካልቸራል ባክግራውንድ ይችላል ትምህርትሽን አፋክት ያደርጋል እና የዩሮፒያን ካልቸር እነሱ ለርኒንግ እኛም ሰው ላይ ማለቱ ያ እንትን ነው ፎርማል ኤጁኬሽን አለ እኛ ሀገር ላይ ፌል እንዳያደርግ ምክንያት ቢማስበው ያ ነው። ከአኗኗራችን አስተዳደጋችን ካለን የተለያየ ባህል ከተፈጥሯችን ጋር የሄደ አይነት አይደለም። ይህም ለምን ታውቂያለሽ? እኛ በዚህ በትምህርት ጋር ተያያዘ በጣም ወልስትሪ ያለ ወልስትሪ ውስጥ ቸርች ኤዱኬሽን ነበረን። በሽም ሰጣለ በሙስሊሞች ሰጣለ። አሁን የዚህ ቸርች ኤዱኬሽን ነው ካይሽ ኢንዲጂነስ ነው ሀገር በቀል ነው። እውቀቶቻችን ሀገር በቀል ናቸው እና አሁን ይሄ ሞደርናይዜሽን ሲደረግ ስፔሻሊ ከኃይለ ሥላሴ ተምክሎ በጣም ተማሪዎች ከዚህ ውጪ ምናምን ሞደርናይዜሽን ስቴት ተልፎ ምናምን ተምረው ይመጣሉ። ያኛው ካልቸር ይዘው ነው የመጡት ነው። ግን እኔ መሆን አለበት የማስበው ማለት ነው ቫልዩ አድ ኢኮኖሚክስ ላይ ኮንሰፕት አለች። ቫልዩ አድ ማለት ነው የራስህ ነገር አለ ያስከውን ዘህ ያስከው ላይ የሌለህን ትጨምራለህ። ያስከውን ለቀህ ሳይሆን እንደያዝከው እዛ ላይ አድማራይ ያንተንም ነው ላለመውጣት ያልሻት ለቂም ቤዝሽ ነው እሱ ፋውንዴሽንሽ ነው። እሱ ማለት ለምሳሌ ያለሽን ለቀቅሽ ማለት ፋውንዴሽንሽ ከለካሽ የምትቀበለው ነገር በምን ሚዛን ይዘሽ የምትቀበለው ገባሽ? ቀበሌዎች ፋውንዴሽን ቤዝ ካለሽ ከውጪ የምትቀበለው ወይስ የምታስገቢው ነገር እሱ ፋውንዴሽንሽ እንደ ሚዛን እንደምልክ ይተከሻል። ገባሽ?
እና እንደ በቀኛ ሙሉ በሙሉ የኛን ነገር ተሰን የነሱን ተቀበሉ ሁሉ ነው። ስለዚህ የሰው ወርቅ ያደንቀናል ያው ነው እንደም ነው። ትክክል ነው። እንደውም ግን እኔ አንድ ጥያቄ የሚሆንብኝ ነገር ማለት ነው ኢቭን የውጭዎቹን ነው ሙሉ ኮፒ ተደርጎ የመጣው ይባላል ትምህርት። ግን እውነት ነው ወይ? እኛ እነሱ ያሉበት ደረጃና ኢቭን እንዲህ አይነት ከሆነ ፎርማል ኤዱኬሽናቸው ሲስተሙ እንዲህ ከሆነ ኢትዮጵያ ለምንድን ነው ያን ነገር ወደ ክሬቲቪቲ እነሱ ብዙ ቴክኖሎጂዎችን ዲቨሎፕ ያደርጋሉ ጥያቄ ይሆንብኛል ብዙ ጊዜና ለምንድን ነው ይሄ ነገር እንትን ስለ እውነትም እነሱ አዲስ ወይ የተከተሉ ነው ወይስ እኛም ያን ወይ የተከተልን ነው የሚለው ነገር ጥያቄ ይሆንብኛል ብዙ ጊዜ። ምን ትላለህ እስቲ? ካለን ከነሱ ጋር የመወዳደር አቅም ማለት እነሱ ብዙ ቴክኖሎጂዎችን ዲቨሎፕ ያደርጋሉ ምናምን እውነት ያን ሲስተም እየተከተልን ነው እኛ እውነት ኮፒ ተደርጓል የሚሉት ነው ኦልዱ ነው የሚለው ጥያቄ ይሆንብኛል። ስለዚህ ጋር እንትን ነው ለሰጥ የምችለው ኮንስፓይረሲ ኢንተርፕሬቴሽን ነው ሴራ ነው ማለት ነው። ያ ኮንስፓይረሲ ነው ነው ሴራው ስለ ከማንተር መሰለህ እና ወደ ሲስተም ማለት ነው እኛ የኢትዮጵያ ካሪኩለም ዝግጅት የትምህርት ስርዓታችን ሲዘጋጅ የውጭዎች ኢንቮልቭመንት አለ። ይሄ ስለ አሁን ዛሬ ላይ አንድ ሃይስኩል ኦር ኤሌመንተሪ መማር ተማሪ መጽሐፍ ተጠርዞ በጣም ስቱደንት ክስ ይባላል። ይሄም ዘጋጀው ኦር ፍሮም ዩሮፒያን ፈንድ ያ ፈንድ ሲሰጠ የራሱን ኤክስፐርቲንግ ይልካል። ኤክስፐርት አሁን ካሪኩለም ዝግጅት ላይ እሱ ስምንት አመት አድቫንስ ምናምን ወይ ኤዱኬተር ምናምን ብለው እሱና ካሪኩለም እሱ ነው የሚያዘጋጁት መማር እንዳለበት ምናምን ማስተማር እንዳለበት ወርዱልን እሱ ናቸው። እዚህ ሚስ አሁን ከእንትን ሪቨርስ ኮሎናይዜሽን አንፃር እንትን የምትረጉሙት ስኮላሮች አሉ። ተዘዋዋሪ ቀኝ ግዛት ወርዲ የሆነ ሰው ተልቆታል ከፈለገ አሁን ላይ መጥቶ ፊዚካሊ አንተን ኮንትሮል ማድረግ ኢንዳይሬክት ምንም ያሰለ እንዳለ ወደ ማይንድ አንተን ፊድ የሚያደርግን ኢንፎርሜሽን መርጦ ከሰጣ አንተ ያው የሰው ልጅ ጭንቅላት እኮ የሚያስበው እንትን ነው ያስገባህለት ነው አይደል? ስለዚህ በቃ በጀዝር ስለተቋጥሯል አሁን ኢንዳይሬክት ኮሎናይዝድ ሆነናል ነው እና እዚህ ጋር የእውነት የሚያስፈልገኝ ቆይቶ ማለት ነው። እሺ የትምህርት ስርዓት እንደዚህ ፌል አድርጓል የሚታይ ነገር ነው። የተማሪ ደግሞ ስርዓት በመሆን ደግሞ የባስ ደግሞ ትምህርትን በጣም ባሉ ፎንክሽን ሳትረሽን አንስቷት ያልተነካች ይተዋለች። የእነሱን የትምህርት ስርዓት ኮፒ ካደረግን ለምንድን ነው እንደነሱ ክሬቲቭ ያልሆን ነው? እና አንዳንዴ የእነሱ ትምህርት ስርዓትና የኛ አንድ ነው ማለት አልችልም። ስለ እነሱ ካሪኩለማችን ዲዛይን አድርገው ሰጥተውናል። የምንማረውን ኮንቴንት መርጠው ልከውልናል አይደል? አንዳንዴ አሁን ብዙ ጊዜ ካየ የሆነ ካሪኩለም ሲዘጋጅ ኦብጀክቲቭ አለው ይንጎል ማለት ነው። ለምሳሌ አንድ መጽሐፍ ራሱ ኦር የአንድ መጽሐፍ ሲንግል ዩኒት ኦብጀክቲቭ እንተርለም ብዙ ጊዜ መጽሐፍ ለማንታይሽ አፍተር ኢንድ ኦፍ ዚስ ምናምን ኮርስ ስቱደንት ኦብጀክቲቭ ምናምን ሲስቲንግ እንዲያስቀምጣል። ካሪኩለምም ትልቁ ተሰራስን ተዘጋጅ ኦብጀክቲቭ አለው። ምዘያ አሁን ኦብጀክቲቭን ካየው እኮ በጣም ፖዚቲቭ ነገር ነው። ተማሪዎች ክሬቲቪቲ ይሆናሉ፣ ኢኖቬቲቭ ይሆናሉ። ትክክል እዛ ደረጃ ያደርሳል እንደሚለውን መዝኖ ያየ አካል አለ የለም አይዶ ነው። ግን እኛ ደግሞ ፕራክቲካል መሬት ላይ ያለውን ስናይ የለም ነው። ክሬቲቭ አብዛኛው ብቻ ሰልፍ ኤጁኬትድ ከሆንክ ራስ ራስን ታስተምር ከሆነ ክሬቲቭ ልትሆን ትችላለህ። ይሄ ስለ ኖርማል አሁን ከዚህ ካለው ካሪኩለም ውጪ አክቲቭ ለምን ሆነ ሌላ እንትኖች ነው እንትን ካልክ ያኔ ክሬቲቭ ልትሆን ትችላለህ። ግን በዛች በእንትና ብቻ ትምህርት የተደረገችው ቲዮሪ ፓርቷን ብቻ እንሰመታ ክሬቲቭም አትሆንም፣ ኢኖቬተርም አትሆንም፣ ፕሮዳክቲቭም አትሆንም። እንዲሁ ዝም ብለህ በከንቱ ግሬድ ይዘህ ወይ ዲግሪ ይዘህ ትቀራለህ። እና ከዚህ ጋር በተያያዘ አንድ ብሎም የሚባል ኤዱኬሽን ሳይኮሎጂስት አለ። ኦኬ ወደ 6 ደረጃዎችን ያስቀምጣል። ሌቭል ኦፍ ለርኒንግ ማለት ነው። ነው አንደኛው እንትን ነው ሜሞራይዜሽን ነው። ዘን አፍተር አንደርስታንዲንግ ነው ይላል። ዘን አፍተር
አፕላይ ነው፣ አናላይዝ ነው። ምንድነው ሜሞራይዜሽን ማለት? የተማርከውን ፋክት ሜሞራይዝ ማድረግ፣ አሲቲዝ የተማርከውን የሰማኸውን ነገር ማስታወስ ሜሞራይዝ ማድረግ። ሁለተኛው አንደርስታንድ ማድረግ፣ ያንን ነገር አንደርስታንድ ስታደርግ ያንን ነገር በራሴ መንገድ መግለጥ ሪፍሬስ ማድረግ። ከዛ በኋላ አፕላይ ማድረግ፣ አንደርስታንድ ያደረግከውን ነገር አፕላይ ማድረግ ሪል ህይወት ላይ ለሚገጥም ሪል ፕሮብሌም ያንን ነገር ናውሌጅህን ፕራክቲካል ላይ ማድረግ። አናላይዝ ስተረብ ደግሞ በፋክት ኤሌመንት ታወጣለታለህ ላገኘህ ናውሌጅ ማለት ነው። ከዛ በኋላ ትመጣለህ ሲንተሳይዝ እና ክሪቲሳይዝ ማድረግ ትጀምራለህ። ለምሳሌ የሆነ ሀሳብ የሆነ ቲዮሪ ትረጂ አሁን እሺ ሶሻሊዝም ቲዮሪ ነው አይደል? ሶሻሊዝምን ተማርሽው ከዛ በኋላ ክሪቲሳይዝ ማድረግ ትጀምራለህ። ሶሻሊዝም ይሄ ጠንካራ ጎን አለው፣ ይሄ ዊክ ሳይድ ነው። ሶሻሊዝም እንዲመጣ ለኛ ሀገር ለኛ ሶሳይቲ እንዲህ አይሆንም ምናምን። ትክክል። እንግዲህ ቅድም እንዳልከው እኔም መጨረሻ እንትን ላይ አሁን መጨረሻ ፊክስ ሰው ያስቀመጣት ማለት ነው። ስድስተኛ እንትን ላይ ያስቀመጣ ኢኖቬት ማድረግ የራስን ሀሳብ አዲስ ከዛኛው ተነስተ የራስን አዲስ ግኝት። አሁን በነገርኩ እነዚህ በስድስቱ ደረጃዎች የኛ ነገር ትምህርት ስርዓት መዝነው እስኪ ምን ላይ ነው እነዚህን ስቴፖች ቢሄድ እዛ ነገር ላይ መድረስ እንችላለን ነው የምትለው? አይ ቲንክ ብንሄድ ማለት ነው። ምክንያቱም አሁን ባይዜ ወጣቶች አሉ በጣም ክሬቲቪቲ እያመጡ ያሉ ኢትዮጵያ ውስጥ ራሱ ሙሉ ለሙሉ በጣም የወረደ ነው ማለትም አንችልም እኮ ባይዜ። ኢቭን አንተ እንዳልከው በሌላ ወይ ከሄደ ያ ተማሪ እነዚህን ነገሮች ስቴፑን አፕ ላይ የሚያደርግ ከሆነ ሰክሰስፉል መሆን ይችላል። ክሬቲቪቲ ኢኖቬቲቭ መፍጠር ይችላል። ግን ብዛት ነው የምታየው ወይ ይወድቋል ወይ ስለ የሆነ መቼስ ሙሉ ለሙሉ ችግሩ አለነል አንቺ አሴ ጀነራል ብዛትን ስታየው ግን እንደዛ አይደለም። የምር ወድቋል። የምር የሚያሳስብ ጉዳይ ነው። ግን ይሄ ነገር መውደቁ ከትምህርቱ ነው ወይስ ከተማሪው ነው የሚሉት ነገሮች ጥያቄ አይሆንም? እሱ ነገር ከተማሪው ችግር ነው የሚለው ምን ይመስላል? አንድ ኬጂ የሚማር ያለ አስገብተው እንተነ ችግሩ ልትላት በኔ እይታ ማለት ነው። ምክንያቱም ከኬጂ ሄዳል ከዛ አንደኛ 12 ግቢ ምንም የራሱ እየሰጠኸውን ያሳየኸውን ነው ወይ ጥላቻን ለትምህርት ማለት ነው ወይ ደግሞ መልካም ነገርን እያያዛል ሄደው ለትምህርት ተብሎ የሚታየው ማትሳሰር ካስል ማምጣት ይለኛ እንደዚህ ማምጣት ምናምን ነው። እንትን እያለ ከልቡ እያወጣህ ነው የምትሄደው ብዬ ነው ማስበው። ስለዚህ አንዱን ያኬዱ የ3 ዓመት የ4 ዓመትን ልጅ ትምህርት ቤት ሰድዶ ከዛ 2 ዓመት ተምሮ ትምህርት ቢደብረው አንተ ነህ ጥፋተኛው ብዬ ልል አልችልም። በል አሁንም ቢሆን ችግሩ ሊኖር የሚችለው ከሲስተሙ ነው። ሲስተሙ ነው እንደኛ ሀገር እኔ ፌል አድርጓል ብዬ ነው የማስበው። ፌል አድርጓል ስል ግቡን አልመታም። ትምህርት ግብ አለው፣ ግን የኛ ሀገር ትምህርት ያን ግብ አልመታም። ለምን ግቡን ካልመታ ያው ግቡን ያልመታ ነገር ፌል አድርጓል ማለት ሰውኛ ባህሪ ነው ማለት ነው። ግን ፌል አድርጓል ላይ ሳንመጣ ማለት ነው ፌል አድርጓል ተማምነናል። ይሄ ደረሻ ላይ ነው ሀሳብ ፌል አድርጓል። ትምህርት ሲስተሙ ፌል አድርጓል። አሁን እየሄድንበት ያለነው መንገድ ግን አሁን ካለፍነው እንዳይበስ አትሰጉም ወይ? ትምህርት አሴት አጠቃላይ ሲስተም ፌል አድርጓል ብሎ ለሲስተም መታገልና ትምህርት ፌል አድርጓል ብሎ ትምህርትን መተው የተለያዩ ነገሮች ናቸው። እንግሊዝ ላይ ደግሞ አብዛኛው ወጣት ትምህርት ፌል አድርጓል ጋር ነው በቃ ትምህርት አይጠቅምም ላይ ነው ያለውና ትምህርት አይጠቅምም ማለት እውቀት አይጠቅምም እያለ ማለት በጣም ደግሞ ሀገራችን በጣም መንገድ ያልገባበት መብራት የማያውቅ ውሃ እየተቸገረ ያለበት አካባቢ ውሃንም ለማውጣት መብራትንም ለማብራት ኤቭሪቲንግ ለማድረግ እውቀት በጣም ወሳኝነት ያለው ነገር ነው እና አያስፈራችሁም? አያስፈራም? አንተ በግልህ ለምሳሌ አሁን እየሄድንበት ያለነው መንገድ እስካሁን ከሆነው እንዳይብስ እንዳይቀር
ስፔሲፊክ ያው ታናናሾች አሉኝ እና የራሴም ከኔም ተከታይ እኛ ቤት ማለት የአክስት ያጎት ልጆች ነው አሉ። ትምህርት ላይ ያላቸውን አቋም ምናምን ሳይ ብዙም ያስፈራል። ትንሽ ሶሳይቲው እንደ ሶሳይቲ ትምህርት ላይ ተስፋ ቆርጧል። ትምህርት ባሉ መጥቷል እና ግን እኔ አሁን እንዴት ነው የትምህርትን ባሉ ከፍ ማድረግ የሚቻለው እንዴት ነው የምለው ይሄ አንድ አካል ብቻ መንግስት ብቻውን ከፍ ሊያደርግ አይችልም። ገባ? አሁን ለትምህርት ውጤታማነት እና ማንሰራራት ብዙ ስቴክሆልደሮች አሉ። መምህርም እንደ ስቴክሆልደር ነው፣ ተማሪውም ስቴክሆልደር ነው፣ ሶሳይቲው መንግስት ነው አይደል? እዚህ ለምሳሌ አሁን ሌሎች አሁን እነዚህ ሲቪል ሶሳይቲዎች አሉ ማለት እሱም እንደ ስቴክሆልደር ሆነናል። ጀስት ኮመንሊ ብትሰራ ትምህርት ወደ ነበረበት ክብር የተማረ ሰው ሊከበርበት ነው ማለት ወንዛ ልመለስ ይችል ይሆናል። ብዙ ነገር አለ አሁን ትምህርት ቫልዩ ያጣው የምንበት ማለት ነው። አንደኛው ድሮ ለተማረ ሰው አሁን ሶሳይቲ የሚሰጠው ክብር አለ። ግን የተማረ ነው ዲግሪ ሆልደር ነው ይከበራል። ጀስት አሁን እኔ ህፃን ላይ አስታውሳለሁና ዩኒቨርሲቲ ምናምን መጥቶ እና ዩኒቨርሲቲ መግባትም ጀስት እንደ ሳክሰስ ሲሊንግ ተደርጎ ገባ እና በጣም ደግሞ ዩኒቨርሲቲ የገባ ሰው ነው በቃ የእውቀት ልህቀት ጫፍ ደረሰ ነው እንደዛ ተረዳር ነበር። አሁንስ ለምን አያስቀናችሁ? ቤተሰቦቹ ተማሪዎች ማለት ሜቢ ፖለቲካሊ ብዙ ነገሮች ብሎ ይችላሉ። ግን በተፈሰን ዜዛ ትምህርት ደጋፊ ነኝ። በተፈሰን ከእውቀትም ከነሳቸውም አንጻር መሆን በቃ ዩኒቨርሲቲ ተማሪ ያኔ ነው ከምር ያኔ የነበረው የስድስት ኪሎ ተማሪ ቅድም ብያለሁ። አሁን ቅድም እኛ ያነሳቸው ስድስቱ ደረጃዎች አሉ አይደል? የሆነ ሀሳብን አንብበህ ተረድተህ እሱ ብቻውን በእነሱ ጊዜ ሶሻሊዝም በጣም የሚሰበክበት የሚነበብበት የካርል ማርክስ ማለት አይደል? ሌኒን እና የእነሱ ጽሑፍ በጣም የሚነበብበት ነው። በዛ ሰዓት አሁን እንዳሁን እኮ የለም። አሁን ማቴሪያል ምናምን ፍሪ አክሰስ አታደርግም። እዚህ ቁጭ ብለህ ሌላ ሀገር የጻፈው ሰው በእነሱ ጊዜ የመጽሐፍ መጥረት ይኖራል ማለት ገና ነው ዩኒቨርሲቲ ተመስርተው እና ግን እነሱ በዛ መሀልም በዛ እንትን ሆነው የእነሱን ሀሳብ አንብበው ተረድተው አምነህበት ላመንክበት ነገር ደግሞ እስከዚህ አይነት ደረጃ መስዋዕትነት መክፈል ከቻሉ ስባል አሁን ላይስ እንኳን የሆነ ነገር አምነህ ለዛ ነገር መስዋዕትነት መክፈል ይቅርና ያን ነገር አንስተን እንደናረጋለን። አሁን ላይ አሁን ለምሳሌ ዓለምን እየዘወረ ያለው ኢኮኖሚክ ጽንሰ ሀሳብ እናውቀዋለን አናውቀውም እኮ እንኳን ያን ነገር አውቀን ለዛ ነገር መስዋዕትነት ድጋፍ ለመስጠት ይቅርና አናውቀውም። ምንድን ነው አሁን ስለ አናውቀውም እኮ ወርልድ ባንክ ምናምን ኮንሰንሰስ ምንድን ነው አናውቅም። ተማሪ ምን አገባኝ ላይ ነው ያለው። ወይ እንትን ነው የሚመስለው ሀገሪቷ የሌላ ሰው ነው የምትመስለው። ማለት እኛ የሆነ እንግዳ አሁን ለምሳሌ የሆነ እንግዳ ሆናችሁ የሆነበት ቤት ብትሄዱ እና ሁለት ቢጣሉ ምናምን እንግዳ ስለምትሄዱ ነገር ምን አገባኝ ጋር ነው የምትሆኑት የሚቸገሩ ምናምን። እንደዚህ አይነት ወጣቱ ስፔሻሊ ደግሞ የግቢን ተማሪው ምናምን አሁን ያለንበት ሁኔታ ያብ እንዳለው አናውቅም። ኢኮኖሚ ምንድን ነው? ሀገር ምን ላይ የተመረተ ነው? በምን ሲስተም ላይ ብዙ ነገር ብዙ የሚቀርባቸውን አስተማሪዎችን ሰው አወራለሁ ምናምን ያሉ ሰዎችና ተማሪዎች አወራቸዋለሁ እና አብዛኛው ሰው ህልሙ ምንድን ነው? ሀገር መውጣት። ለምን መስለህ ለምን መስለህ ይሄ ነገር ተስፋ መቁረጥም ሊሆን እንደሚችል ይሰማኛል። ማለት ምንም ነገር ሀገሪቱ ባለው ስርዓት በሲስተም ማለት እና ደግሞ አንዳንዴ እኛ እንደሆነን ኃላፊነት ወሳጆቹ የረሳንም ይመስለኛል። ማለት የሆነ ሰው መጥቶ የሆነ ነገር እንዲያደርግልን የሆነ ነገር እንዲቀይርልን ነው የሚፈልገው እና ይህ ተስፋ መቁረጥ ምንም አላመጣም፣ እኔ ምን እሰራለሁ አንድ ሰው ነኝ ምናምን የሚል አይነት ግዴለሽ አስተሳሰብ ነው ለእኔ አስተሳሰብ። እነዚህ አይነት አስተሳሰብ ሊሆን ይሄ ኮንስቲቱሽን እንደ ግዴለሽነትም አልወስደውም። አሁን እዚህ ማይግሬት የሚያደርግ
አይደል? ብሬን ኤጁኬትድ የሆነው ማንፓወር ኢትዮጵያ ወጥቶ ማይግሬት የሚያደርገው አንዴ ስለነሱ ነበርኩ መሰለህ በዓለም ላይ ማለት ነው። ከአይሁድ ቀጥሎ በሁለተኛ ደረጃ ላይ አይደል የኢትዮጵያ ስደተኞች በጣም አሁን ኢንቴሌክቹዋሊ ማለት ነው በሰው ሀገር ቢሄዱበት ነው አላ በጣም ኢንቴሌክቹዋሊ የሆነ ቦታ ላይ ገብተው መሰሉት እነሱ ናቸው እና በጣም ሳክሰስፉልም ሞት እነሱ ናቸው። በስደት ሄደው ከአይሁድ ቀጥሎ ማለት ነው። ታውቃለህ አይሁዶች እነሱ ዓለሙን በጭንቅላት እንትን ነገር ጭንቅላት ኤክስራ ለምናምን ዓለምን የዘወሩ ነው። እነሱ ተቀብለው ኢትዮጵያ ናቸው። ለምንድን ነው ታዲያ? ለምንድን ነው እንደ ሀገር ስለሽ እንደ ሀገር እዚህ ላይ አሁን እዚህ ሆኖ ውጤታማ መሆን ሳይችል ቀርቶ ሰው ሀገር ላይ ሄዶ ውጤታማ ሲሆን በዚህ ሰው እዛ ሄዶ እኮ ውጤታማ መሆን ነበር የሚከብደው። ምክንያቱም እዚህ ብዙ ህዝብን ታውቀዋለህ፣ ነገር በሲስተሙ አሁን ለሶሳይቲው ለካልቸሩ ፋሚሊያር ነሽ። እንደ ስኬታማ መሆን ካለብሽ ራሱ ባደግሽበት ካልቸር በዚህ ኮንቴክስት አይደል? ግን በተገናዘብ ፈነኛ ጋር ለምን ሄደ ነው ነው የተማረው ብዙ ህዝብ እንደማይገባኝ አባባል ከዚህ ጋርም ተያይዞ ማለት ነው ሀገር የወደቀችው በአዋቂ ሰዎች ዝምታ ነው ይባላል። እኛ አዋቂዎች ብዙ ከሆኑ እና ካሉ ለምንድን ነው ማስተካከልና ማሻሻል ያቃታል? ለምንድን ነው ያልታገሉ? አጎሎች ያላዋቂ ሊሆን ይችላል። ግን እኔ የሚሰማኝ ስሜት ስለሆነ ነው ማለት እሺ ካሉ ለምንድን ነው ታዲያ ያን አይነት ፓወር ኖሯቸው ያልነበራቸው? ለምንድን ነው ክፉን ነገር መጣል ያቃታቸው? እንደማለት ስለሽ አይ ቲንክ ይሄ ነገር ላይ ያለው ችግር ምንጩ አንድ ብቻ አይደለም። ማልቲ የሆነ ሶርስ ችግራችን ሶርሱ ማልቲ ነው። ኮዙ ዳይቨርሲፋይድ ኮዝ ነው። ፖለቲካል፣ ሶሻል፣ ኢኮኖሚካል ምናምን ብዙ ኮዞች አሉ። ይሄ ሁሉ ተደማምሮ ነው እና ሙክሮልኩ በዚህ እንዲህ የሆነ ጊዜ ከምር አንዳንዴ አሁን ዝላቻው ከአዲስ አበባ ዩኒቨርሲቲ 42 መምህራን በአንዴ ተባረው ነበር በአንድ ሲል ነው ማለት ነው። ምንድነው በታቱ የነበረውን ፖለቲካል ስርዓት ምናምን ያነበረውን ትችት አበዛው ምናምን ዘነፍትር ይሄ ደግሞ በታቱ ከነበረ መንግስት ጋር አጋጫቸው ነው ከስራቸው ተባረሩ። ይሄ በአንዴ የ45ቱ ጀስት የነሱ አንዴ ተሰዋል ነው የሚታወቀው። በግለሰብ ደረጃ ደግሞ ስንቱን ትምላለች። አሁን ብዙ ጊዜ እስኪ አሁን ፖለቲካል ሰዎች የፖለቲካ ሰዎች አሉ አይደል? ስሜት ቁጭ መጽሐፍት ነው እስኪ ማንበብ እንትን ካለሽ ምን ያህል የተማረው ዜጋ ስለዚህ በጣም የአሁን ኢትዮጵያ ጅስ ሀገሪቱ እስከ ውጪ ድረስ አገር ልካ ነው ያስተማረቻቸው ዜጎች ነው መጥተው የሰሩ ነው። በተራ ፖለቲካል ኬዝ 10 ዓመት አባዛት ነው አስሩ ዘስሪት ነው። አሁን የሰው የወጣው ጀስት ዩኒቨርሲቲ ሌክቸር ቢያደርግ ነው እውቀት እኮ እንጠቀምበት። ግን ያው ፖለቲካ እንትናችን ያው ይፈልጋል ብዙ ነገሮች እንዳልከው ኮዞቹ በጣም ብዙ ናቸው። ስለ ትምህርት ስናወራ በጣም ሰፊ ነው እና ወዳርኒ ራሴ ለማጠቃለል ማለት ነው ይሄ ለትምህርት አስፈላጊነት አመጣጡ ምናምን አይተናል። እውነትስ ኢትዮጵያ ውስጥ ሲስተሙ የሚባሉት ነገሮች ሲነሱ እውነቱን ለመናገር ቅድም እንዳልኩ ብሬን ድሬን ሆኖ የወጡት ሰዎች በጣም በዓለም ላይ ኢትዮጵያውያኖች አሉ። በጣም ክሬቲቭ በጣም ኢትዮጵያ ውስጥ ወጣቶች ራሱ ብዙ ነገሮችን ሲፈጥሩ እናያለን። ያለምንም ፋሲሊቲ ሳይሟላላቸው በጣም ክሬቲቭ። ወደ ኋላ ስንመለስ ደግሞ አክሱምን ላሊበላን የቀረጸው ያ ክሬቲቪቲ ምንም ሳይኖር ያኔ እውነት የህዝብ ማይንድ በጣም ይችላል። በቃ የሆነ በጣም ብዙ ነገሮችን መፍጠር ይችላል እና አሁን ይህ ሲስተሙ ወደቀ ካልን ትምህርቱ ኦልሬዲ
ትምህርት አያስፈልግም ወደሚለው ትምህርት እየሄደ ነው ብለናል። ጀነሬሽን ግን እንደዛ መሆን የለም። ፍጹም ሲስተሙን ለመቀየር እየሞከሩ ያሉ አካላቶች አሉ። ስቲል ከሚኒስትሩ አንጻር ከብዙ ነገሮች አንጻር ግን እኛም ደግሞ ይህን ሲስተም ለመቀየር እና ክሬቲቪቲ የተሞላበት ኢኖቬሽን የተሞላበት ትውልድ ለመፍጠር በጣም ሁሉም መተባበር አለበት። መንግስት ብቻውን አይችልም። አንደኛ ቤተሰብ በጣም ወሳኝ ነው። ምክንያቱም ልጁ በጣም በብዙ ወይ ይቀርጻል። ቤተሰብ ሚና ወስዶ መስራት አለበት። መንግስት እንዲሁም ብዙ አካላቶች ብዙ ቦታ ያሉ ሰዎች እዚህ ላይ ሰርቶ በቃ ኢትዮጵያን ነገ እንድንረከብ ይህ ጀነሬሽን ማለት ነው። ኢቨን ቀጣዩም ትውልድ በጣም አስፈላጊ እንደሆነ እና ሜንታሊቲ ቢሄቨራል ቼንጅ እንዲያመጣ እና ክሬቲቪቲ እንዲፈጥር ሁሉም ተባብሮ ይህን ሲስተም ኦልሬዲ ፌል አድርጓል፣ ትምህርት አያስፈልግም ከሚለው እሳቤ ወጥተን የሆነ በቃ አላ ጥሩ ነገር ማምጣት እንችላለን። እስኪ ተስፋ መቁረጥ የለብንም ነው ብሎ ሁሉም ሰው ተስፋ መቁረጥ የለብንም። ቶታሊ ነው የምለው ስለ ትምህርት ማለት ነው። ሀገር መኖሯ ካልቀረ ማለት እንዴት ነው ጥልቅ ካላለ መኖራችን ካልቀረ መተንፈሳችን እስካልቀረ የተሳለውን ነገር መምረጥ የተሳለ ነው ማለት ካለፈው ከወደቀው የሚመጣው ሊበልጥ ይችላል። የሚሻለውን መምረጥ የተሻለ ነው። ሁላችንም የየሁላችንም ኃላፊነት እንደሆነ ሊሰማን ይገባል። ማለት በቃ የሆነ አካል የለም መጥቶ የሚያስተካክልልን። ስለዚህ እንደ ሀገር ሰብሰብ ብለን ተማሪ በተለይ ደግሞ ግቢ በጣም ወጣት ያለበት ማንበብ የሚችል ጭንቅላት ያለበት ቦታ ነው ያለው። ስለዚህ ሰብሰብ ብለን አእምሯችንን እናስተካክል፣ እንነጋገር።